ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ዋሚሩ ለወርሃ ነሐሴ ዛቲ ዕለት ኮነ በዓለ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚህች ቀን አምላክን በሥጋ የወለደች የእመቤታችን የድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ትማልዳለችና ለእግዚአብሔር ምስጋና ይሁን። የሕይወትና የድኅነት ወደብ ትሆነን ዘንድ እርሷን እናቱን ስለሰጠን በረከቷን በሁላችን የክርስቲያን ወገኖች ላይ ይኑር ለዘላለሙ አሜን። ሰላም ለኪ ዘእምኔኪ ወፃ ዘያድኅን እግዚእ እንስሳ ወሰብአ በቁስለ ኃጢአት ሥጋየ አመ በፍወፎ ወፃ ይረከብኩ ማርያም ለሌኪ አሐደ ባቋ እመ ገበርኪ ሊተ ሐዲሰ መልክዓ። በዚችም ቀን ቅድስት ሄራኒ የስሟ ትርጓሜ የሰላም ፍቅር የወለደ ንጉሥ ሉኪያኖስ ልጁ ምስክር ሆና አረፈች። እርሱም አባቷ ያማረ አዳራሽን ሰራላት። መስኮቶችንም 8 አደረገ። ቅጽሩንም በዙሪያው 12 አደረገ። ማዕድንም ሰራላት። የወርቅና የብር የሆኑ ሳህኖችንና ጽዋዎችንም አዘጋጀላት። የሚያስተምራትም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚያች አዳራሽ ውስጥ አኖራት። የሚያገለግሏትም 3 አገልጋዮችን በእርሷ ዘንድ አድርጎ ደጃፎችን ላይዋ ዘጋ። በሯም በውጭ ሆኖ ያስተምራታል። እኛዋም 7 ዓመት ሆናትና ያን ጊዜ ራእይን አየች። በማዕዷ ላይ ደግሞ ስትቀመጥ ጣፏም የወይራ ቅጠል አለ። በማዕዱም ላይ ያኖረችው። ሁለተኛም ንስር መጣ፣ ከእርሱም ጋር አክሊል አለ። በማዕዱም ላይ ያኖረው። ደግሞም ቁራ መጣ፣ ከእርሱም ጋር ከይሲ አለ። በማዕዱም ላይ ያኖረው። ደነገጠችም፣ ለመምህሯም ነገረችው። እርሱም እንዲህ ብሎ ተረጎመላት። ርግብ የሕግ ምልክት ናት። የዘይቱም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው። አክሊልም ለሰማዕታት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው። ከይሲውም መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋደይ ዘንድ አለሽ አላት። ከዚህም በኋላ የጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ ከመንግሥታት ታላላቆች ለአንዱ ላጋባሽ እኔ እሻለሁ አላት። እርሷ ግን ከልቡናዬ ስትመክር 3 ቀን አባቴ ሆይ ታገሰኝ ብላ መለሰችለት። አባቷን በሄደ ጊዜ በጣዖታቱ ተሰቅላ ተነስታ ቆመችና ስለዳስላት ዘንድ ለመነቻቸው። እነርሱም በግንድን ከቶ አልመለሱላትም። ከዚህም በኋላ ዓይኖቿን ወደ ሰማይ አቅንታ የክርስቲያን አምላክ ሆይ ወደምትፈቅደው ምራኝ ብላ ጸለየች። ያን ጊዜ የእግዚአብሔር መልአክ መጥቶ እንዲህ አላት፣ እነሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች አገር ይመጣል። እርሱም የክርስትና ጥምቀትን ይጠምቅሻል አላት። መንግሥቱም ያ ሐዋርያ መጥቶ የክርስትና ጥምቀትን አጠመቃት። በሦስተኛውም ቀን እንደተቀጠረቻቸው አባቷና እናቷ መጡ። እርሷም እንዲህ አለቻቸው፣ የሰማይና ምድር በፈጠረ በሕያው እግዚአብሔር ልጅ በጌታዬ በኢየሱስ የማምን ክርስቲያን ነኝ አለቻቸው። አባቷም ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከል አውጥተው በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሥ አባቷ እንዳዘዘ አደረጉባት። ግን ምን ከቶ ክፉ ነገር አልደረሰባትም። ይህንንም ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን በኢየሱስ አመኑ። መንግሥታቸውንም ትተው ለእርሷ ወደ ተሠራው አዳራሽ ሂደው በውስጡ ተቀመጡ። በጎረቤታቸውም ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እርሳቸው መጥቶ ወደ መንግሥታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱም መንግሥታቸውን ያዘ። ቅድስት ሄራኒንም ይዞ አሰቃያት። ከዚያም አንበሶችን እባቦችንም በላይዋ ሰደደ። ምንም አልቀረቧትም። ሁለተኛም በመጋዝ መገዛት። በአንገቷም ውስጥ ታላቅ ደንጊያ አስሮ በባሕር ላይ ጣላት። የክብር ባለቤት ጌታችንም ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህም በኋላ እርሷን ያጠመቀ ሐዋርያን አባቷ ጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። የቁጥራቸውም 300 ሆነ። ከዘመዶቹና ከሀገር ሰዎችም ብዙዎች ተጠመቁ። ከዚህ በኋላ ከሃዲው ንጉሥ ኑማሪያኖስ የቅድስት ሄራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ ወደሚባል አገር ወሰዳት። በዚያም ጽኑ ስቃይን አሰቃያት። በበሬ አምሳል በተሠራ የነሐስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በሬ ሰብሮ ቅድስት ሄራኒን ያለ ጥፋት በጤና አወጣት። ከዚህ በኋላ ኑማሪያኖስ ሙቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ሄራኒን ዜና በሰማ ጊዜ ወደ እርሱ አስቀርቦ በእጁ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሥ ሳፎርም ባየ ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን በኢየሱስ ክርስቶስም አመነ። ከእርሱም ጋር ከሀገር ሰዎች ብዙ ወገኖች አመኑ። ቁጥራቸውም 31,000 ሆነ።
ከዚህ በኋላ በዚያች አዳራሽ ውስጥ አባቷና እናቷ አረፉ። እርሷ ግን አምላካዊት ኃይል ተሸከመቻት፣ ወደ ኤፌሶን ሀገርም አደረሳት። በዚያ ታላላቅ የሆኑ ድንቆች ታምራቶችን አደረገች። በፋርስ ነገስታት፣ በመቄዶንያ፣ በቀላኒካና በቆስጠንጥንያ ነገስታት ፊት በጌታችን በኢየሱስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደች። የድልና የሰማዕትነት አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ትድረሰን ለዘላለሙ አሜን። ሰላም ለሄራኒ ከመተርጓሚሁ ለስማ ሚስጥረ ጥምቀት ዘርእየት አምሳለ ጸዘይት በነዋማ ሶበነጸሩ ኪሃ በጽና ሃይማኖት ቀዊማ ወሶበ ይክህለ ሙቃሄ በእግረ ፈረስ ያይምማ አሰረዚሃ ተለው አቡሃ ወእማ